ነው ሙቀውን የከፈተው? በቃ ይሄ ብቻ መልሱልኝ። ማን አባቱ ነው ሙቀውን የከፈተው? መቼስ በቀዝቃዛ ታጥቦ አይደለም እንደዛ አይደለም ባለቀ ሰዓት የሚያስጨንቁን እንዴ? ታኛ ቤት ይገርማል። ተጫዋች ሆኖ ማገባው ራያ ብቻ ነው ማለት ነው። ራያ ብቻ ነው። ራያም እንግዲህ አንድ ቀን ባለቀ ሰዓት ኩርና ልትሻማ ሄዳ እንደምታገባ እርግጠኛ ነን። ኢዜ መጀመሪያ ጎሉን በቀድሞ ክለቡ ላይ አስቆጥሯል። ያው ሴሌብሬት ማድረግ ቢፈልግም እንደ ፈርስት ጎሉ ግን እሱ በማለት ብቻ ስሜቱን ገልጿል ማለት ነው። የዛሬ ውጤት ያበደ ነው። አንደኝነታችንን አጥብቀን ይዘነዋል። ማንንም አይነካውም። ያው እቺን ሳምንት ከትርፌ ጋር እንግዲህ መጋራታችን ነው ደስታችን። አርሴፋን እንኳን ደስ አላችሁ ሞቅ ሞቅ አድርጉ። ሳምንት የኛን ይቀጥላል ይላችኋል። አንተ ጆሮውን ያስከው እኛ ከስር ከፍን ያረግነው ልዩነታችን ይሄ ነው። እየቋጠርክ ነበር አይደለ? እዛ ሄደ ፈላው ላይ ቋጥር። ይሄ አርሰናል ነው ማለት ማንም አትሰማም። መተ ተገርፈ ትሄዳለህ። ይሄንን ማወቅ አለብህ። በደንብ ኮፒ ሊንክ እያረክ ሼር እያረክ ይወል ቫይራል መውጣት አለበት ይሄ ቪዲዮ። አንተ ምታይኝ በደንብ ኮፒ ሊንክ አርገ ሰተነዋል ነው ማለት ክሪስታል ፓላስ ማንንም ይምጣ። አርቴታ ምንድነው እየሰራ ያለው? ተከላካዮቻችንስ ምንድነው እያደረጋችሁ ያላችሁት? እንዴት ሁለት ኦን ታርጌት ይሞከርብናል? ሀቢቢ ሴት ፒስ ኤጌን። እኔ በተደጋጋሚ እየነገርኩ ነው ልሰማኝ አልቻልክም። መንገድ ላይ ያገኘሁትን የትኛውንም ቲም አስቀይማለሁ ብያለሁ በዚህ ሲዝን። ይሄው ፓላስ ነበር ተረኛው። ከነሚያስጠላ ጨዋታቸው አብዮት እርምጃ ተሰጥቷቸዋል። ሀቢቢ ሊቪ ተለጥፋለች። ሲቲ እየተመራ ነበር ቅድም እስከ ሪከርድ እስከማድረግበት ታይም ድረስ ማለት ነው። ሶ ሲቲ በዙ የሚወጣ ከሆነ በሊቨርፑል 7 እዚህ ደግሞ 6 ነጥብ ማለት ነው ከሲቲ። ዋንጫውን ብትሰጡን ቅር ይላችኋል ወይ ነው? ምንም ጥያቄ የለኝ። አንተ ባለ ጊዜ አርሰናል ደጋፊ ሌሎቻችሁን ብትሆኑ ጊዜ ቤት ላይ የገባችሁ ፈሽ ፈታ በሉ። ቦነሶች ይኖራሉ። ይመቻችሁ። ቪዲዮውን በደንብ ኮፒ ሊንክ ይደረግ ጋይስ። ከናቷ ወዶታ እናቷን መመር ኤብሪቼ ኢዜ ስማ አሁን ገብታውጣው ከሲቲ 6 እሺ። አሁን ማን ነው የሚያሰጋን? በርንማውዝ ወይስ ሰንደርላንድ? በራሳቸው መሳሪያ ራሳቸው ወጋናቸው። ኤመሬች ኤዜ ይችላል። ኮመንት ላይ ትገባና ኤዜ ብቻ ብለህ ጻፍ። ኤዜ ብቻ ብለህ ዋንጫው መተህ ወንድ ከሆንክ ውሰደው፣ ወንድ ከሆንክ ውሰደው። ካለ ተፎካካሪ ነው መበላ ይሄን ዋንጫ ካለ ተፎካካሪ። የሊጉ መሪ አርሰናል ፓላስን 1-0 በማሸነፍ መሪነቱን አጠናክሯል። እውነት በጣም ደስ የሚል ውጤት ነው ለአርሰናሎች። ነገራችን ላይ ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። አርሰናል በፊት እንደዚህ ተፎካካሪዎቹ ነጥብ ሲጥሉ እሱም አብሮ ይጥል ነበር፣ ያን እድል አይጠቀም ነበር። አሁን ግን ተስተካክሏል መሰለኝ፣ ያን ችግር ቀርፎ መጥቷልና ይሄን እድል ተጠቀመ። ፓላስ በርግጥ በጨዋታው ፈትኖት ነበረ፣ ግን ዋና 3 ነጥብ ነው። ፓላስ ገገማ ቡድን ታውቃላችሁ፣ ግን አንዳንዴ ያጋጥማል። ሁሉን ጨዋታ በቃ ደልቶ እንድታሸንፍ አይደለም የሚጠበቀው። በቃ ዋንጫ ነው የሚያስፈልገው አርቴታ። ስለዚህ ወደ ዋንጫው መሄድ ነው በቃ። ደግሞም ሌላው ደስ የሚለው እኮ ደግሞ ኢዜም ግብ አስቆጥሯል። የመጀመሪያውን በፕሪሚየር ሊጉ ጎል አስቆጥሯል ለአርሰናሎች። ይሄም አሪፍ ነው ብዬ አስባለሁ። ሳካ ትንሽ ጉዳት ተሰምቶ ተቀይሮ ወጥቷል። የሱ ትንሽ ሊያሳስብ ይችላል፣ ግን አርሰናል አሁንም ድል ላይ ቀጥሏል። ሽንፈት የረሱ ይመስለኛል። ለማንኛውም አርሰናል ደጋፊዎች እንኳን ደስ ያላችሁ። እኔ ትልቅ ድግስ አለብኝ ወደዛ ልሄድ ነው። በጨዋታው ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ይሄው ዛሬ ፍሬን አብኝ ቋጥር አንዱ ፍሬ ጠፋ። የት እንዴት አላውቅም። ሟሟ መሰለኝ። እኔ እኮ ግራ ለወያለ እየቋጠርኩበት ነው እየቋጠርኩለት አራካኝ ተፋት እየቋጠርኩለት እንደው ያረከው ወያለ ምቾት ይሞት እጂ ቢያንስ ባታሽኑት ቢያሳጉበት እጂ ቢያንስ ባታገቡት ይሻረ ሞክሩበት። አንተ አንገት እስካሁንብኝ እኮ አንተ ያንገት እስካሁንብኝ እኮ አንተ ምንም አይገባበት አልታየም እኮ አርማና አረ በቃ አዲሮችን አርሰናል ዛሬ ከ3 ነጥብ በላይ ነው ማግኘት የቻለው። ይሄንን ደግሞ በደንብ አስረዳችኋለሁ። በ9ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ መልፈኞቹ አርሰናሎች ጠንካራውን የኦሊቨር ግላስነሩን ክሪስታል ፓላስን ኤሚሬትስ ላይ አስተናግደው በቀድሞ የክሪስታል ፓላስ ተጫዋች የሆነው ኤብሪቼዜ ብቸኛ ጎል 39ኛው ደቂቃ ላይ አስቆጥረው 1-0 በሆነ ጠባብ ውጤት ማሸነፍ ችለዋል። ኤብሪቼዜ በአርሰናል ቤት የመጀመሪያ ጎሉን በፕሪሚየር ሊጉ ማስቆጠር ሲችል የቀድሞ ክለቡ ፓላስ ላይ ነበረ በወሳኝ ጨዋታ 3 ነጥብ መስጠት የቻለች ጎል ማስቆጠር የቻለው ማለት ነው። በዚህ ጨዋታ ላይ ፓላሶች በጣም ጠንካራ
ጠንካራ ተፎካካሪ ነበሩ። የተለያዩ ቡድኖች ላይም እንደሚያደርጉት እንግዲህ ኮምፓክት ሆኖ ነበረ ጨዋታውን በካውንተር አታክ ለማጥቃት ጀምሮ የነበረው። ታዲያ አርሰናሎችም እንደተለመደው በሴት ፒስ ነው ከቆመ ኳስ ተሻምቶ ኤብሪቼ ኢዜ ብቸኛውን ጎል ማስቆጠር የቻለው ማለት ነው። እንግዲህ እንደሚታወሰው ሊቨርፑል ነጥብ ጥሏል፣ ቼልሲ ነጥብ ጥሏል። በተመሳሳይ ደግሞ ዛሬ ማንቸስተር ሲቲ ነጥብ ጥሏል። አርሰናል ከ3 ነጥብ በላይ ነው ማግኘት የቻለው ማለት ይቻላል ልኳችሁ። ለዚህ ነው ከዛሬው ድል በኋላ መርፈኞቹ አርሰናሎች በፕሪሚየር ሊግ ያላቸውን የአንደኛ ደረጃነት ወደ 22 ነጥብ ከፍ በማድረግ እንግዲህ መሪነታቸውን ማጠናከር ችለዋል። ፓላስ ግን በጣም ጠንካራ ቡድን ነው። በጣም አስደናቂ ፉክክር ነበር እስከ 90 ደቂቃ ድረስ ሲያስመለክተን የነበረው ማለት ነው። ለማንኛውም ስለዚህ ውጤት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። አሁንም እየቋጠርክ ነው ወይ? ይሄ አርሰናል ነው ያለ ተፎካካሪ ነው ዘንድሮ ምን በለው ያለ ተፎካካሪ። ማንም ሚዜ እናርግ ኮሜንት ላይ አስቀምጥልኝ። ዘንድሮ ማን ሚዜ ይሁንልህ? ማንቸስተር ይሻላል? ሲቲ ይሻላል? ሊቨርፑል ይሻላል? ማንም ሚዜ እናርግ አንባሉ አለን ነው መልሃ ገባና ተኛ ሸማግሌ ህፃኑላ አንድ ጎል አግብቶ ማሸነፉን ማረጋግጦ መውጣት የሚችል ብቸኛው ቲም አርሰናል ነው። በእንስራት የተረዳው የኛዎቹ አሉ አይደል? ያረበስማ ቡልድ በቃ እንዳገባ ዘጋ አለቀ። በሩን ቆለፈ። ከዛ በኋላ ያለው ነገር ማለት ምክንያቱም ያውቃል እንደሚያሸንፈው። እኔም ታውቆኛል። ክርስቲያን ፓላስማ ይበርታን ማን ላይ ምንድነው እዚህ ላይ አሁን እኮ በቃ ገሰገሱ እኮ አርሰናል ሄደ በቃ ከዚህ በኋላ አሁን ወደዛ በእናት እውነተኛው ሃራምቦል ይሄ ነው። በስመ አብ አንድ ጎል አገባን በሴት ፒስ። ከዛ በኋላ ሙሉ ጨዋታውን ጥርቅም በቃ ዛሬ ትክክለኛ ሃራምቦል ያየነው ዛሬ ነው። ምንድነው የተፈጠረው? ምን አይነት ጨዋታ ነው የምንጫወተው? ኤዜ ማለት ነው። ምንድነው ያገባው ጎል ኤዜ እንዴ? ሴዶ ማርሻል አርት እኮ ነው እኮ ጭራሽ ማይገባ ጎል እንዴ! እንደዚህ ምናምን ኮንጉፉ ኤዜ ይችላል። በስመ አብ ግባና አውጣው። ሁላችሁም የአርሰናል ደጋፊዎች ይሄንን ቪዲዮ ደግሞ ሪፖስት አድርጉት። በፕሌይ ሬቲንግ እንገናኛለን ማለት ነው። ስለ ሙሉ ጨዋታው እዳስስላችኋለሁ በዛ ማለት። አሁን ማድሪድ እየመራ ነው። ኬሊያን ምባፔን እስቲ ግባ እናውጣው። hala ማድሪድ ይችላል። ምንድነው ግን አርሰናል የሚሰራው? እግዚአብሔርን ማለት ነው። ጋብሪኤል በጣም ነው የሚችለው። ሳሊባ ሰከንድ ሃፍ ላይ ተቀይሮ ወጥቷል። ለምን እንደተቀየረ አላቅም። እነግራችኋለሁ ሁሉንም ነገር ማለት ነው። ሂንካፒ የመጀመሪያ ጨዋታውን አድርጓል ማለት ነው። ምን አይነት ጨዋታ ነው ይላችሁ። ዛሬ ሃራምቦል በስትክክል ነው ያየነው። ሰከንድ ሃፍ ላይ እየቀያየረ በስመ አብ ፓላሶች ይችላሉ። ፓላሶች ቦክሳቸው ውስጥ አላስገባ እያሉን ነበር። ምን አይነት ጨዋታ ነው የሚጫወቱት? ይችላሉ ፓላሶች ማለት። በፕሌይ ሬቲንግ ሙሉን እዳስስላችኋል። set piece again ኦሌ አንድ ኦን ታርጌት ተሞክሮ ብላል። አርቴታ አውት ትላለህ ማለት ነው። ምክንያት እንዴት አንድ ሞከር ብላል። በቃ ጨረስን። ዘንድሮ ዋንጫ ማንበላበት ምክንያት ምንም የለም። አለቃ በቃ። ትላንትና ነግሬያችሁ ነበረ ማታ ፋርመርስ ሊግ እናስመስለዋለን። ከዚህ በኋላ ማንንም አትይዘንም። ገና ካሁኑ ነጥባችንን ሰፋ እያደረግን እየሄድን ነው። ገብቷላ? በዘጠኝ ጨዋታ 3 ጎል ብቻ ነው የገባብን። በጣም ገና ናችሁ። ይሄ ለፍጹምነት የቀረበ ቡድን ላይ ለመድረስ ገና ናችሁ። የኛ አርሰናል ይለያል። አለቀ በቃ። አመቱን ሙሉ ለማየት የፈለግነውን ኤብሪቼ ኢዜ ከጎሉ በኋላ በተለይ ሰከንድ ሃፍ ላይ አይተናል። ምርጡን ኢዜ ሰከንድ ሃፍ ላይ በደንብ አይተናል ጋይስ። ሳሊባ ፈርስት ሃፍ ላይ ደንገርገር ቦጅ አለች። ሞስኬራ ሌላ ሳሊባ ይገባልሃል። አናዘር ሳሊባ ይኸውልህ ዘንድሮ ማለት ነው። ይኸውልህ ሴት ፒስ ብትል ምን ብትል አንሰማህም። በቃ አለቀ። ሸክሽከው ነው ጨው። በይፋ የአርሰናል ዋንጫ ተፎካካሪ በርነማውዝና ከወራጅ ቀጠና የመጣው ሰንደርላንድ ሆኗል። ሌላው እርባና ቢስ ናችሁ። እዛው ጥጋችሁን ያዙ። እደርባችኋለሁ። የአርሰናል ንግግር ነው። ያራዳ ልጆች ማለት ነው። አሁን ላይ መሮታል አርሰናል። ዛሬ ሲቲ መሸነፉን ተከትሎ ከሲቲ በ6 ከሊቨርፑል በ7 ከማንቸስተር በ6 ከቼልሲ በ8 እያለ ዙሩን አክርሮታል ማለት ነው። እያዩት ሊጥ ቀነኒሳን በቀለ ሊሆን ነው አርሰናል። ያራዳ ልጅ እያዩት ልምጭልም ሊል ነው በቃ። እንደዚህ አይነት ሙድ ይዤ መጥቻለሁ። እስካሁን የቀለድ ነው ይበቃል። የሚካኤል አርቴታ ዳግመኛ ንግግር ነው። ዘንድሮ ቀልድ የለም። ኤምሬትስ አካባቢ ብያለሁ። የጨሰ ወይራ አለ፣ ችግር አለ። ያራዳ ልጅ ማለት ነው። አይ በገዛ ቆንጨራው ነው ፓላስን ጥጉን ያስያዙት ማለት ነው። አርሰናል ጎል ያግባ እንጂ ጎል ካገባ በኋላ አገባበታለሁ ከመገርቱ ብር መበደር ይቀራል። አርሰናል ላይ ከማግባት ማለት ነው። ያራዳ ልጅ በሚገርም ሁኔታ አርሰናል መሮታል። ሼር ኮፒ ሊንክ እያደረጋችሁ የፕላስ ምልክቱ እናንተ ነች። ሐሳብ አስተያየት ኮሜንት ላይ ታወጣዋለሽ፣ ገብተህ ታወጣዋለህ። አርሰናል ይሄ ነው የመላጣች። ህፃኗም እንግዲህ ነጥብ ጥላለች። እኛም አሸንፈናል። አንደኛችንን በደንብ አድርገን ይዘናል።
አባምዬ ኢዜም እንግዲህ የመጀመሪያውን የሊጉን ጎል አግብቷል። ቀጣይ ዓመት ለሁለት ዋንጫ ልንጫወት ነው መሰለኝ እንዴ። ሲቲም ሊቨርፑልም ትቅጽቅ አለ፣ አርሰናል ብቻ ቀረ። አርሰናል አይበላም። ያውኑ ለቀጣይ ሊተላለፍ ነው ማለት ነው። ቀጣይ ሲዝን ለሁለት ዋንጫ እንፎካከራ። እስከዛ ደግሞ እኛ ተናበን ተደላርለን እንገኛለን። ሁለት ዋንጫ ባንዲ ማለት ነው 22 እንገባለን ማለት ነው። ነገሮች እንዳለ ሲገጣጠሙ የሳቅሹላ ታፍሪያለሽ፣ የሳቅሹላ ታፍሪያለሽ። ሁላችሁ የእግር ኳስ ቤተሰቦች አንድ ሀቅ ነው። ፈርስት ሃፍ ላይ አንድ ጎል አስቆጥረህ ማለት ነው አይደለም። ፈርስት ሃፍ ላይ መጀመሪያ ጨዋታው ከመጀመሩ በ5 ደቂቃ ውስጥ የመጀመሪያ ጎል አስቆጥሮ ጨዋታውን አሸንፎ ሊወጣ የሚችል ቡድን ማን ነው? ጎል ሳይጨምር ከተባላችሁ የኔው ታላቁ አርሰናል ብቻ ነው። ከሱ ውጪ እናቱ የወለደችው ቡድን ሊያደርግ አይችልም። ይሄ ቲም ማለት ነው። ይሄ ቲም አይደለም ጎል ልታስቆጥርበት ይቅርና ሙከራ ልታደርግበት የማችለው ቲም ነው። በቃ እንዴ የዓለማችን እጅግ አስፈሪው ቲም ነው። አስፈሪው በቃ ማለት በአግባቡ ፍሩት ይሄን ቲም በአግባቡ ነው የምላችሁ። ምን አይነት ቲም ነው በእናትህ ኤዜ እጅግ አስደናቂ። እንደዚህ አይነት ጎል ፕሪሚየር ሊግ ላይ አይቻልም። በመሰረቱ እንደዚህ ቴኳንዶን ያካተተ አጫወት የለም፣ ህጉም አይፈቅድም። እንግዲህ ጥፋት አጥፍቷል። ይቅር በሉት ጀማው። ለማንኛውም ጀማው መሪነታችን አጠናክረን ቀጥለናል። ቲክቶክ ክሬቲቭ አዋርድ ላይ ጀማው ቮት እያደረጋችሁ ነው። ሊንክ ባይ ወደ ያዳረ እየገባችሁ ቮት አድርጉ። ቮት አደራረጉን የሚያሳይ ቪዲዮ ደግሞ ቴሌግራም ላይ ለቅቄላችኋለሁ። ገብታችሁ ቼክ ማድረጋችሁ እንዳትረሱ። ጀማው ይመቸን እንችላለን። yes ሁለተኛ ክለቤ ፓላስ በመጀመሪያ ክለቤ አርሲዬ ተለጠፈ ማለት እንዳልቃጠል ማለት በቃ በስትክክል በሁሉም መስፈርት የሚበልጠኝ ቡድን ነው የለጠፈኝ። በቻንስ ክሬሽን ቡድን እኮ አንደኛ ነው ከእንግሊዝ ፕሪሚየር ሊግ ቡድኖች በቻንስ ክሬሽን አንደኛ። ዘ ግሬት ዎል ኦፍ ቻይናን ሲገጥመው አንድ ሾት ኦን ታርጌት፣ እሱም ራያ ስላልደበረው የመለሰው። ራያ ቢደብረው ኖሮ አገባ ነበር። ተገረፍኩኝ። 1-0 መሆኑ እንዳታይ ኳስ መንካት ነው ያቃተኝ። ከዛ ለአርቴታ ደግሞ ሰግጦ ደግሞ እስቲ የበለጠ ኳሱን ስንካ ብሎ 5 ተከላካይ አስገብቶ አሯሯጠኝ። መምታት ክሮስ ማድረግ ራያ ጋር መድረስ ነው ያቃተኝ። ችላችሁ ይሄንን ፎቶ ራሱ ማለት ነው ፓላስን ፎሎ ስለማድረጋቸው ከፓላስ ኦፊሻል ፔጅ ነው ያመጣሁት። የአርሰናል ተጫዋች ሲጨፍር ብለው ውጤት ስለማያመጡ ማለት የራሳቸው ሸፍነውታል። እንዲታይ ራሱ አልፈለጉም ተጫዋቹ አያ ሸፍነውታል። ብለርኪ ለምን ሚራባ አንተ ተጫዋች የለማ ፖስተር ላይ ራሱ የሚያደርጉት ገባችኋል? ያን ያህል የተገረፈ 3 ነጥብ ራቀኝ፣ 3 ነጥብ ናፈቀኝ 3 ነጥብ ሊቨርፑልን ከለጠፍኩ በኋላ እኔም እየተለጠፍኩልን እኔም ግን ቢያንስ አንድ አቻ አግኝቻለሁ ከቦርንማውዝ ጋር አንድ አቻ አግኝቻለሁ። እዛ ወገን እኛ ለጥፈነው በቃ ቁልቁለት እየሸከሸከ ነው አብረን ደግነቱ ለአርሰናል የሰጠሁት ኔክስት ጌም አስተካክላለሁ በእርግጠኝነት።